بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه أما بعد فالسورة التي ندرسها هي سورة الصف وهي مدنية أحبتي في الله عون تفسير من مارو سورة الصف نج الصف مالت سلف مالتنا هي مدنية النبي صلى الله عليه وسلم ወደ መዲና ከተሰደዱ በኋላ ከተወረዱት ምዕራፎች መካከል አንዷ ነች بسم الله الرحمن الرحيم الله من إلال سبح لله ما في السماوات وما في الأرض وهو العزيز الحكيم سبح لله بتفريد الفعل نو الله يعود سوتال ما في السماوات وما في الأرض በሰማያት በምድር ያሉት ሁሉ አላህን ያወድሱታል ሰበሐ ሲጋ ማዲያ ቢሆንም ተደጋጋሚ ስለሆነ ይሰብሑ አላህን ያጠሩታል ይቀድሱታል ያወድሱታል وهو العزيز الحكيم እሱ አላህ በሰማይ በምድር ያሉት ሁሉ እሱን የሚያወድሱት እሱ አልዓዚዙ አሸናፊው ነው ፍላጎቱን ደራሽ الحكيم ጥበበኛው ነው ነገርን ሁሉ ተገቢ ቦታ አስቀማጭ يا ايها الذين امنوا እናንተ ያመናችሁ ሰዎች ሆይ لما تقولون ما لا تفعلون لما تقولون لمن تلاላችሁ ተናገራላችሁ ما لا تفعلون ማሰሩትን ነገር ስገዱ የሚል ግን የማይሰግድ ዘካ አውጡ የሚል ግን ኖሮት ዘካ ማያወጣ ሐጅ አድርጉ ሚል ችሎ ሐጅን ማያደርግ አላህን ፍሩ የሚል እሱ አላህን ማይፈራ ሁሉ እዚህ ውስጥ ይገባል እና ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ያለን ሰው በመልካም ሰዎችን ያዛል ያን አይተገብርም ከመጥፎ ይከለክላል እሱ ግን መጥፎ ነገርን ይሰራል እንዲህ ያለ ሰው የሆድቃው ይዘረገፋል እሳት ውስጥ ከዛ በኋላ ረሃ ይባላል የድንጋይ ወፍጮ በከብት ሚሽከረከር እሱ እንደሚሽከረከረው አይነት ይዞ ይሽከረከራል ይሄ በጣም ከባድ ነው ይሄ ሆነ እንደሆነ በጣም በእምነቱ እጅግ አፍራሽ ነገር ነው ያውቃል የተባለ ሰው ለምሳሌ ዝሙት ሲሰራ ከተገኘ ኸምርን ሲጠጣ ከተገኘ ሲሰርቅ ሲያጭበረብር ከተገኘ ያን ጊዜ አፍራሽ ነው የሚሆነው ያኔ አላዋቂ የሆኑ ሰዎች በምን ይወቀሳሉ አልሙቅተዳ ቢህ ሰዎች አይተው እሱን አራያ አድርገው የሚይዙት ሰው አዋቂ ኢማም እጅግ ሊጠነቀቅ ይገባል ለሱ ብቻ ሳይሆን በሱ ጥፋት ብዙ ሰዎች ተከትለው ጥፋቱ ስለሚገቡ እዚህ ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ لما تقولون ما لا تفعلون በተግባር ማትለውጡትን ለምን ተናገራላችሁ ከቡረ መቅተን ከጥላቻ በኩል ገዘፈ ተለቀ عند الله ዘንድ أن تقولوا ما لا تفعلون ወደ ተግባር ማትለውጡትን ማሰሩትን ነገር ማለታችሁ إن الله أنه الله يحب الذين يقاتلون في سبيله እነኛን በሱ መንገድ የሚጋደሉ የሚዋጉ ሰዎችን አላህ ይወዳል صفا ሰልፍ ሰርተው በአንድ ተሰልፈው كأنهم بنيان مرصوص ሁላቸውም ወደፊት የመቀደም ፍላጎት ስላላቸው አንዳቸው ወደ ኋላ የማፈግፈግ ፍላጎት ስለሌለው كأنهم بنيان مرصوص ልክ እንደተ مرصوص ማለት የተናሰ የተለሰነ ግንብ ማለት ልክ እንደተለሰነ እንደተናሰ ተመርጎ እንደተወለወለ አይነት እንደተለሰነ እንደተናሰ ግንብ አይነት ሆነው ወደ ኋላ ለመቅረት ማናቸውም ዝግጁ ስላልሆነ በእንዲህ መልኩ በአላህ መንገድ ተሰልፈው የሚዋጉትን አላህ ይወዳል وإذ قال موسى لقومه موسى ለህዝቦቹ ባለ ጊዜ አውሳ ያ ቀውሚ ህዝቦቼ ሆይ لما تؤذونني ለምን ታስቸግሩኛላችሁ የሙሳ ህዝቦች በኑ እስራኤል ወደ 600,000 የሚደርሱ በቁጥር እጅግ አስቸጋሪዎች ነበሩ ከሰማይ ወለላ ማር
የበራሪ ወፍ ስጋ ወርዶላቸው ከምድር የሚወጣን ቅጠላ ቅጠል ዱባ ምስር ይሄን ነገር አቅርብልን ያሉ ናቸው። አላህ ጀለ ወተዓላ ከፈርዖን በጥሽ ከሱ ስቃይ አድኗቸው ባህሩን አድርቆላቸው ተሻግረው ከዛ በኋላ በጣዖት አምላኪዎች አጠገብ ሲያልፉ ይጃለና ኢላሃን ከማ ለሁም አሊሃ ያሉ ናቸው። አላሁ አክበር አሉ። ኢነኩም ቀውሙን ተጅሃሉን አላህ ነፃ አውጥቷችሁ አሁን ረድቷችሁ እናንተ ከድንጋይ የተጠረበ ከእንጨት የተቀረጸ ጣዖት ላምልክ ትላላችሁ። በዚህ እጅግ አስቸጋሪዎች ስለነበሩ ሊመቱ እዙነኒ ለምን ታስቸግሩኛላችሁ? ወቀት ተዓለሙን እምታውቁ ስትሆኑ አኒ ረሱሉላህ ኢለይኩም እኔ ወደ እናንተ የተላኩ የአላህ መልእክተኛ መሆኔን እያወቃችሁ ፈለማ ዛጉ እነሱ ሲታወቃቸው በጠመሙ ከእውነት ባዘነበሉ ጊዜ አዛገ አላሁ ቁሉበሁም አላህም ልቦቻቸውን አጠመመው። አላህ ልቦቻቸውን አጠመመ። ወላሁ ላ የህዲ القوم الفاسقين አላህም አፈንጋጭ የሆኑ ህዝቦችን ቀጥተኛውን መንገድ አይመራም ይላል። وإذ قال عيسى ابن مريم يا مريم ልጅ ዒሳ ኢየሱስም ባለ ጊዜ አውሳ ያ በኒ እስራኤል እናንተ እስራኤል ልጆች ሆይ ኢኒ ረሱሉላህ ኢለይኩም እኔ ወደ እናንተ የተላኩ የአላህ መልእክተኛ ነኝ። ሙሰድቀን ሊማ በይነ የደየ ሙሰድቀን አረጋጋጭ ስሆን ሊማ በይነ የደየ ሚነ ተውራት ከተውራት ከኔ በፊት በይነ የደየ ከኔ በፊት የተወረደውን ከአላህ መወረዱን አረጋጋጭ ስሆን ተላኩ። ወሙበሽረን አብሳሪም ስሆን ቢረሱሊን መልእክተኛን እማበስር ስሆን ያቲ ሚን ባዕዲ ከኔ በኋላ የሚመጣን መልእክተኛ አብሳሪ ስሆን ተላኩ። እስሙሁ አህመድ ስሙ አህመድ የሆነ ለዚህ በእንጂል የነብዩ ሰለላሁ ዐለይሂ ወሰለም ስም አህመድ ነው። አህመድ ተብለዋል፣ ሙሐመድ ተብለዋል፣ ሙስጠፋ፣ ሙኽታር፣ ማሂ فلما جاءهم بالبينات ይህ የተበሰረው በዒሳ የተበሰረው ነብይ فلما جاءهم በመጣቸው ጊዜ بالبينات የተብራሩ በሆኑ አንቀጾች በመጣቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ወደ አይሁዶቹ በሄዱ ጊዜ መዲና ላይ በኑ ነዲር በኑ ቀይኑቃ በኑ ቁረይዛ አሉ የኸይበር አይሁዶች አሉ እና ግልጽ ሆነ ማስረጃ መጣቸው ጊዜ ቃሉ هذا سحر مبين ይሄ ግልጽ የሆነ ድግምት ነው መለኮታዊ መልእክት አይደለም ብለው ካዱ። ከዛን አላህ ወመን አዝለሙ ማን ከዚህ በላይ በዳይ አለ ከማ በላይ ممن افترى على الله الكذب በአላህ ላይ ውሸትን ከፈበረከ ሰው በላይ وهو يدعى الى الاسلام እሱ ወደ እስልምና እየተጋበዘ እየተጠራ والله لا يهدي القوم الظالمين አላህ በዳይ የሆኑ ህዝቦችን ቀጥተኛውን መንገድ አይመራም። يريدون እነሱ ይፈልጋሉ ليطفئوا نور الله የአላህን ብርሃን ሊያጠፉ ይፈልጋሉ። የአላህ ብርሃን የተባለው መለኮታዊ መልእክቱን ነው። ቢአፍዋሂሂም እነሱ በሚፈበርኩት ወሬ ውሸት ቅጥፈት ሊያጠፉ ይፈልጋሉ። والله متم نوره አላህ ደግሞ ብርሃኑን ሞይ ነው። ወለው ከሪሀ الكافرون ከሃዲያኑ ይሄን ነገር ቢጠሉም ይላል። هو الذي سن الله ማለት አርሰለ ረሱለሁ بالهدى አርሰለ ረሱለሁ መልእክተኛውን የላከ ነው። بالهدى በመመሪያው ودين الحق ودين الحق دين الحق በእውነተኛው መንገድ ዲን ማለት የህይወት መርህ ነው። በዚህ እውነተኛ በሆነ የህይወት መርህ هذا هو الاسلام በዛ ይላከ ነው። ስለዚህ ሁዳ መመሪያ ሲሆን መለኮታዊ መልእክት ነው። ይሄ መለኮታዊ መልእክት ሲተገበር ዲኑል ሐቅ ይሆናል። መለኮታዊ መልእክት መመሪያው ሲተገበር ዲኑል ሐቅ ይሆናል። ለዚህ ቢልሁዳ ወዲኒል ሐቅ ማለት መመሪያው ወረደ ካላ ዘንድ
ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በህይወታቸው ተግብረው አሳዩት ሲተገብሩት ኮምፕሊት ኮድ ኦፍ ላይፍ ሲሆን ያኔ ዲኑል ሐቅ ይሆናል ወዲኑል ሐቅ ليظهره الله የበላይ ሊያደርገው እስላምን على الدين كله ከእምነት ሁሉ በላይ ወለው ከሪሃል ሙሽሪኩን አጋሪዎች ጣዖታውያን ቢጠሉትም አላህ እንዲህ ያደርጋል አለና ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ هل أدلكم አልጠቁማችሁም ምን ልጠቁማችሁ እንጂ ይላል على تجارة ንግድን ልጠቁማችሁ ቱንጂኩም በዚህ ንግድ ውስጥ የተሳተፋችሁ እንደሆነ እምታድናችሁ ነፃ እምታወጣችሁ ሚን አዛቢን አሊም አሳማሚ ከሆነ ቅጣት ነፃ እምታወጣችሁን ንግድ ልጠቁማችሁ ያም ቱሚኑነ ቢላሂ ወረሱሊሂ እናንተ በአላህና በመልእክተኛው ልታምኑ ነው ከዚያንም ወቱጃሂዱነ ፊ ሰቢልላህ በአላህ መንገድ ልትታገሉ ነው ቢአምዋሊኩም ወአንፉሲኩም በንብረቶቻችሁ በገንዘቦቻችሁና በነፍሶቻችሁ በአካል እናንተ ተገኝታችሁ ዛሊኩም ይሃችሁ ኸይሩን ለኩም ለናንተ በላጭ የተሻለ ነው ኢን ኩንቱም ተዕለሙን እናንተ የሚጠቅምን ነገር የምታውቁ ብትሆኑ ይሄን ካረጋችሁ يغفر لكم ذنوبكم ወንጀሎቻችሁን ያብስላችኋል ወይድኺልኩም ያስገባችኋልም ጀናቲን ያትክልት ስፍራዎችን ተጅሪ ሚን ተሕቲሃ الانهار ከስሮቿ ጅረቶች የሚፈሱባቸውን ያትክልት ስፍራዎችን ያስገባችኋል ወመሳኪን ጠይበተን ያማሩ የሆኑ መኖሪያዎችንም ቤቶችን አላህ ያስገባችኋል ፊ ጀናቲ አድኒን በዘልዓለም በዝንተ ዓለም ያትክልት ስፍራዎች የማይወገዱ በሆኑ ذلك الفوز العظيم ያም ታላቁ ስኬት ደስታ ነው ወኡኽራ ሌላኛይቱንም አላህ ይሸልማችኋል ያ አኺራ ነው እዚህ ዱንያ ላይ ትحبونها እናንተ የምትወዷትን ይሸልማችኋል ነስሩ ሚነላህ ከአላህ የሆነ እገዛንና ወፈትሁን ቀሪብ ቅርብ የሆነ ፈትህን ድል ማለት ነው ታላቅ የሆነ ድል ፈትሁ መካን ያን አላህ ይሸልማችኋል ወበሽር المؤمنين አማኞችን አብስራቸው ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ ኩኑ ሁኑ እናንተ አንሳር አላህ የአላህ እምነት አጋዦች ሁኑ ከመልእክተኛው ጎን ቁሙ የአላህን ዲን ተግብሩ ወደ አላህ ዲን ተጣሩ የአላህን ዲን አስፋፉ የአላህ ዲን ረዳቶች ሁኑ كما قال عيسى ابن مريم يا مريم ልጅ ዒሳ እንዳለው ሁኑ ለሐዋርይን ለሐዋርያቱ ለቅርብ ተከታዮቹ ተማሪዎቹ ምን አለ فلما احس عيسى منهم الكفر عيسى كبنو اسرائيل ክህደትን በተመለከተ ጊዜ قال من انصاري الى الله قال الحواريون نحن انصار الله آمنا بالله واشهد بأننا مسلمون قالوا للحواريين الحواريات بالا ጊዜ ቅርብ ተከታዮች ናቸው من انصاري الى الله እኔ ወደ አላህ በማደርገው ጥሪ ማን ነው የኔ አጋዥ ረዳት ብለው ቢጠይቁ قال الحواريون እነኛ የዒሳ ኢብኑ መርየም ተማሪዎች የቅርብ ተማሪዎች ብለው አሉ نحن انصار الله እኛ የአላህ እምነት አጋዦች ነን አብረንህ እንቆማለን ሰዎችን ወደዚህ እንጠራለን እናስተምራለን እኛን ተገብራለን ከዛን فآمن الطائفة من بني إسرائيل ከእስራኤል ልጆች የተወሰኑት ጭፍሮች ቡድኖች አመኑ وكفر الطائفة የተወሰኑ ጭፍሮች ቡድኖች ደግሞ ካዱ فأيدنا الذين آمنوا እነኛ ያመኑትን አገዝናቸው على عدوهم በጠላቶቻቸው ላይ አገዝናቸውና فاصبحوا ظاهرين የበላዮች ድል የተቀዳጁ ሆኑ እነርሱ ይላል هذا وصلى الله وسلم على نبينا محمد وعلى آله وأصحابه